ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ፣ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ተመልካቾች፣ የአሜሪካና ኢራን የተኩስ አቁም ስምምነት ማብቃቱን ተከትሎ አንዱ በሌላው ላይ ጥቃት ማድረስ መጀመራቸው እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነቱ ማለቁን መናገራቸውን ተከትሎ ነው ዛሬ ማታ ከሁለቱም ወገን ጥቃቶች መመዝገባቸው የተሰማው። በሌላ ዜና የዓለም የእግር ኳስ ማህበር የበላይ ጠባቂ የሆነው ፊፋ በአይሾስፒር ላይ ደረሰ የተባለውን የዘረኝነት ጥቃት ምርመራ መጀመሩ ተሰማ። አርጀንቲና ከኬፕ ቨርዴ ጋር ባደረገችው ጨዋታ ላይ ታዋቂው አሜሪካዊ የማህበራዊ ሚዲያ አንቂው አይሾስፒድ የኬፕ ቨርዴን ማሊያ ለብሶ መግባቱን ተከትሎ ከአንድ የአርጀንቲና ደጋፊ ጋር ግጭት ውስጥ መግባቱ ይታወሳል። በዚህም የተነሳ አርጀንቲናዊው ደጋፊ አይሾስፒድ ላይ የዘረኝነት ስድብ ተሳድቧል መባሉን ተከትሎ ፊፋ ምርመራ መጀመሩን አስታውቋል። ይህ በእንዲህ እንዳለ ዛሬ ማታ ተደርጎ የነበረው የአርጀንቲናና የግብፅ ጨዋታ እስካሁን እያነጋገረ ነው። 2-0 እየመራች 3-2 የተሸነፈችው ግብፅ ዳኛው አድሎ ፈጽሞብናል በሚል በዛሬው ዕለት ለፊፋ አቤቱታዋን ማስገባቷ ታውቋል። የግብፁ አሰልጣኝም ሁሉ ነገር ለገንዘብ ነው፣ መሲ በዚህ ዓለም ዋንጫ ላይ እንዲቆይ ይፈልጋሉ፣ እንደዛ ከሆነ ደግሞ እኛን ለምን ይጋብዙናል ሲሉ በንዴት ሀሳባቸውን ተናግረዋል። በሌላ ዜና ጋና የደቡብ አፍሪካ ባለስልጣናት ያቀረቡትን ይፋዊ የሥራ ጉብኝት ውድቅ አረገች። ባለፈው ሳምንት በደቡብ አፍሪካ መጤ ጠል እንቅስቃሴ አራማጆች አንድ ዜጋዬ ተገድሎብኛል ያለችው ጋና ከደቡብ አፍሪካ ጋር ያላትን የዲፕሎማሲ ግንኙነት ዳግም ለማጤን እንደምትገደድ አሳውቃለች።